በስራ መጠመድና ውጤታማ መሆን የተለያዩ ነገሮች ናቸው። ዲሲፕሊን በአንድ ሌሊት የሚገነባ ግዙፍ ተራራ አይደለም። ትልቁ ስህተታችን በአንድ ህይወታችንን ለመቀየር መሞከራችን ነው። እውነተኛ ዲሲፕሊን የሚጀምረው በየቀኑ በምናደርጋቸው ትናንሽ ነገሮች ነው። እንኳን ወደ ስማርት እርምጃ ቻናል በሰላም መጣችሁ። ዛሬ ህይወትህን የሚቀይሩ 6ቱ የዲሲፕሊን መንገዶች በጂም ሮን አስተምሮት። ታላቁ የጥበብ ሰውና የአምራችነት መሪ ጂም ሮን በአንድ ጊዜ ምን ብሎ ነበር? ዲሲፕሊን በምኞትና በስኬት መካከል ያለው ድልድይ ነው። ብዙዎቻችን አዳዲስ እቅዶችን እናወጣለን፣ ነገር ግን ጥቂቶቻችን ብቻ ነን ግባችን ላይ የምንደርሰው። ልዩነቱ ምንድን ነው? ተስጦ እድል አይደለም። ልዩነቱ ዲሲፕሊን ነው። ዛሬ በዚህ ቪዲዮ ህይወታችሁን፣ ስራችሁንና አስተሳሰባችሁን ሙሉ በሙሉ የሚቀይሩ 6 የጂም ሮን የዲሲፕሊን መንገዶችን እናያለን። እስከ መጨረሻ አብራችሁን ቆዩ። መንገድ 1 በትናንሽ ቃል ኪዳኖች መጀመር። ጂም ሮን እንደሚለው ዲሲፕሊን በአንድ ሌሊት የሚገነባ ግዙፍ ተራራ አይደለም። ትልቁ ስህተታችን በአንድ ህይወታችንን ለመቀየር መሞከራችን ነው። እውነተኛ ዲሲፕሊን የሚጀምረው በየቀኑ በምናደርጋቸው ትናንሽ ነገሮች ነው። ጠዋት በሰዓት መነሳት፣ በቀን 10 ገጽ መጽሐፍ ማንበብ፣ ለ20 ደቂቃ የአካል ብቃት እንቅስቃሴ ማድረግ። እነዚህ ትናንሽ ድሎች በጊዜ ሂደት ተደምሮ ትልቅ ማንነት ይፈጥራሉ። መንገድ 2 ቅድሚያ የሚሰጣቸው ነገሮችን መለየት። በስራ መጠመድ እና ውጤታማ መሆን የተለያዩ ነገሮች ናቸው። ብዙ ሰዎች ቀኑን ሙሉ ይደክማሉ፣ ነገር ግን ምንም የረባ ውጤት አያመጡም። ለምን? ምክንያቱም ዋና ለሆኑ ጉዳዮች ቅድሚያ አይሰጡም። ዲሲፕሊን ማለት ለምታደርጋቸው ነገሮች ብቻ ሳይሆን ጊዜያችሁን ለሚያባክኑ አላስፈላጊ ነገሮችን አይ ወይም አይደለም ማለት መቻል ነው። መንገድ 3 ስኬትን አውቶማቲክ የሚያደርጉ ልማዶችን መገንባት። ስሜት ወይም ሞቲቬሽን ስራን ያስጀምራል፣ ዲሲፕሊን ግን ያስጨርሰናል። ጂም ሮን እንደሚመክረን ስኬት ወደ ልማድ መቀየር አለብን። ልማድ ሲሆን ውሳኔ አያስፈልግም። ልክ ጠዋት ተነስተን ጥርሳችን እንደምናጥበው ሁሉ ወደ ስራችን መግባትም የባህሪያችን አካል ይሆናል። መንገድ 4 የቅጽበታዊ እርካታ ፍላጎትን ማሸነፍ። ዛሬ የምንኖርበት ዓለም ፈጣን እርካታን የሚሰጡ ማባበያዎች የተሞላች ናት። የሶሻል ሚዲያ ጌሞች እና ፊልሞች። ነገር ግን ታላቅ ስኬት የሚመጣው ጊዜያዊ ደስታን መስዋዕት አድርገን ለረጅም ጊዜ ግብ ስንሰራ ነው። ዛሬ የምትከፍሉት የዲሲፕሊን ዋጋ ነገ የምታጭዱት ታላቅ ክብር ይወስናል። መንገድ 5 የተዋቀረ የዕለት ተዕለት መርሃ ግብር መያዝ። ጂም ሮን ሁልጊዜ ማስታወሻ መያዝን ያበረታታል። ቀኖን ሳይጀምሩ በፊት በወረቀት ላይ ይጨርሱት። መርሃ ግብር የሌለው ሰው የሌሎችን እቅድ ለማስፈጸም ይገደዳል። የራስዎን መርሃ ግብር ለዓላማው ታማኝ የመሆን ሲኖሮት ዲሲፕሊን ይኖራቸዋል። መንገድ 6 አለመመቻቸትን እንደ እድገት መቀበል። አእምሯችን ሁልጊዜ ወደ ምቾት አካባቢ መሸሽ ይፈልጋል። ነገር ግን እድገት የሚገኘው ካለመመቻቸት ጀርባ ነው። ጂም ሮን እንዳለው የዲሲፕሊን ህመም ጥቂት ግራም ሲመዝን፣ የቁጭት ወይም የንጽጽር ህመም ግን ቶን ይመዝናል። የትኛውን ህመም መምረጥ ይሻላል? የዛሬውን የዲሲፕሊን ህመም ወይስ የነገውን የቁጭት ህመም? የስማርት እርምጃ ቤተሰቦች፣ ዲሲፕሊን ማለት ራስን መቅጣት ሳይሆን ራስን ማክበር ነው። ዛሬ ያየናቸውን 6ቱን መንገዶች በተግባር መተርጎም ስትጀምሩ ህይወታችሁ ላይ የምታዩት ተአምር ይገርማቸዋል። ያስታውሱ፣ ስኬት በአንድ ቀን አይመጣም፣ ነገር ግን በየቀኑ ከሚደረግ ስማርት እርምጃ ይመነጫል። ይህ ቪዲዮ ከተመቻችሁ ላይክ ማድረጋችሁን፣ ለወዳጆቻችሁ ሼር ማድረጋችሁን እና አዳዲስ ህይወት ቀያሪ ቪዲዮዎች እንዲደርሳችሁ ቻናሉን ሰብስክራይብ ማድረጋችሁን አትርሱ። በሚቀጥለው ቪዲዮ እስክንገናኝ በዲሲፕሊን የተሞላ ጊዜ ይሁንላችሁ። ቻው።